ጌታችንና መድኃኒታችን በቀራንዮ መስቀል ላይ ሆኖ ከተናገራቸው አንዱ ተጠማሁ አለ። ያ የዓለም መድኃኒት፣ ያ የነገሥታት ሁሉ ንጉሥ፣ ያ የአማልክት ሁሉ አምላክ እርቃኑ መስቀል ላይ ተንጠልጥሎ ተጠማሁ አለ። ከተናገራቸው እጅግ ድንቁ ተጠማሁ የሚለው ቃል ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ በሚሰቀልበት ጊዜ ሁሉም ነገር ለሰው ልጆች የሚወራረድ የቤዛነትን ሥራ ይሠራ ነበረ። መራቆቱ ዋጋ ነበረው። መርገረፉ ዋጋ ነበረው። በራሱ ላይ የእሾህ ጉንጉን መድፋቱም ዋጋ ነበረው። እጆቹና እግሮቹም ላይ መቸንከሩ ዋጋ ነበረው። ልብሱም ተገፎ ዕጣ መጣጣሉም ዋጋ ነበረው። ነገር ግን ከሁሉም በላይ ተጠማሁ የሚለው ቃል ዛሬ እንድናየው እፈልጋለሁ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ እንድናየው የፈለግኩትን ሐሳብ ጌታ ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው 6-7 ነገሮች ተፈጸመ፣ ኤሎሄ ኤሎሄ ለማ ሰበቅተኒ፣ የሚያደርጉትን አያውቁምና ይቅር በላቸው፣ ዛሬ በገነት ነህ ከኔ ጋር ነህ እና ደግሞ ተጠማሁ። ከነዚህ ሁሉ ግን ተጠማሁ የሚለው ቃል ለምንድን ነው? ምክንያቱም ጌታ ኢየሱስ ክርስቶስ ተሰቅሎ ተቸንክሮ እያንዳንዱ ሁሉ ዋጋ ከፍሎ በመሃል ላይ አንድ እንደ ቀላል የተናገራትና አይሁዳውያን አሊያም ደግሞ የሚሰቅሉት አሕዛብ ያደረጉለት በምላሹ የሆነ ነገር አለ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ በሚያጣጥርባት ጊዜ አንድ ነገር ተናገረ። ተጠማሁ አለ። ተጠማሁ ባለባት በዚያች ቅጽበት እነዛ የሮማ ወታደሮች ደግሞ አንድ ነገር አደረጉት። ወሰዱና እንዲጠጣ የሐሞትን ስፍንግ ሰጡት። ይህ ጌታ ኢየሱስ ክርስቶስ በተጠማበት ጊዜ እጅግ እያንዳንዱ ሰውነቱ ደርቆ ባለበት ጊዜ የሐሞትን ስፍንግ ሰጡት። ይህ ማለት የመጀመሪያው ነገር ተጠማሁ ያለበት የመጀመሪያው ነገር እያንዳንዱ ኃጢአተኛ ሊኖረው የሚገባውን ኑሮ በመስቀል ላይ ፊል እያደረገው ስለነበረ፣ ማለትም ኃጢአት ሊያመጣው የሚችለውን ነገር በሙሉ በእርሱ ላይ እየሆነ ስለነበረ አንድ ጻድቅ እንዲኖር የተገባውን ሕይወት እንዲኖር ጌታ ኢየሱስ ለአንድ ጻድቅ ዋጋ እየከፈለ ነበረ። መጽሐፍ ቅዱስ ሲናገር በምሳሌ ላይ እንደዚህ ይላል፣ ጻድቅ እስከሚጠግብ ድረስ ይበላል ይላል። አያችሁ፣ ጻድቅ ጠግቦ እንዲበላ፣ ጻድቅ እንዳይራብ፣ ጻድቅ እንዳይጠማ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተጠማሁ አለ። ምክንያቱም እያንዳንዱ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ይከፍለው የነበረ ክፍያ እያንዳንዱ ለሰው ልጆች የሚከፈል የቤዛነት ሥራ ይሠራ ስለነበረ መጽሐፍ ቅዱስ ሲናገር ዳዊት እንደዚህ አለ፣ በሕይወቴ ዘመን አረጀሁም ሸመገልኩም፣ ነገር ግን ጻድቅ ሲራብ የጻድቅ ልጅ ሲጠማ አላየሁም አለ። አሊያም ሲለምን አላየሁም አለ። አያችሁ፣ አንድ ጻድቅ የተባለ ሰው፣ አንድ የእግዚአብሔር ጽድቅ ያለበት ሰው፣ አንድ የእግዚአብሔር ማህተም ያለበት ሰው በዚች ምድር በሚኖርበት ጊዜ እንዲኖር የተፈቀደለት የአኗኗር ሲስተም አለ። ጌታ እግዚአብሔር ከነገረን አንዱ ኃጢአትን እንድንጸየፍ፣ ክፋትን እንድንጸየፍ ወይም ደግሞ የሥጋ ሥራ በሙሉ እንድንጸየፍና የመንፈስ ፍሬዎች በእኛ ውስጥ እንዲገለጡ መልካምነት፣ የዋህነት፣ ገርነትን፣ ቸርነትን፣ ፍቅር፣ ሰላምን እንድንከተል እነዚህ ሁሉ በሕይወታችን እንዲያፈሩ ጌታ ኢየሱስ ክርስቶስ የጽድቁን ሕይወት ራሱ ላይ የነበረ የአባቱን ጽድቅ ወደኛ እንዲመጣ አድርጎታል። የእኛን ኃጢአት እንደገና የእኛን በደልና የበደላችንን ውጤት በሙሉ እንደገና ወደ ጌታ ኢየሱስ ክርስቶስ ትራንስፈር ተደርጎ ያንን የኃጢአት ውጤት እንዳለ በሙሉ እንዲገረፍ አድርጎታል፣ እንዲሰቀል አድርጎታል፣ እንዲተፋበትና እያንዳንዷ ነገር እንዲደረግበት አድርጎታል። እላዩ ላይ የደም ላብ እስኪልብ ድረስ እንዲጨነቅ አድርጎታል። ታስታውሳላችሁ፣ መጽሐፍ ቅዱስ ላይ ጌታ ኢየሱስ ሲናገር እንደዚህ አለን፣ እኔ ፍጹም እንደሆንኩኝ አለ፣ እናንተም ፍጹማን ሁኑ። አያችሁ፣ የሰው ልጅ በራሱ ስልጣንና በራሱ ብቃት ፍጹም ሊሆን ዘንድ እንደማይቻል በመጽሐፍ ቅዱስ ውስጥ ታይቷል።
ምክንያቱም ጳውሎስ ሲነግረን እንደዚህ ያለው ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። አያችሁ፣ እነዛ ኃጢአት እንኳን አንሰራም ብለው የሚያስቡ ፈሪሳውያን ይሁኑ አይሁዳውያን፣ ሰዱቃውያን ይሁኑ ጸሐፍት እነርሱ እንኳን ኃጢአት ሰርተዋል። ይጠነቀቃሉ ኃጢአት እንዳይሰሩ፣ እጆቻቸው 7 ጊዜ ይታጠባሉ። እያንዳንዱ ነገር የሚያደርጉት ነገር በጥንቃቄ ነው። ነገር ግን ሁላቸውም ኃጢአት አድርገዋል። ሁላቸውም የእግዚአብሔር ክብር ጎድሏቸዋል። ጌታ ኢየሱስ ግን መጥቶ በአንጻሩ እንደዚህ ያለን፣ እኔ ፍጹም ነኝና አለን፣ እንደኔ ፍጹማን ሁኑ። አያችሁ፣ እኛ ፍጹም የምንሆንበት እንደ ኢየሱስ ክርስቶስ ፍጹማን የምንሆንበት ሌላም ስፍራ ላይ እንደዚህ ይላል፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አያችሁ፣ ይህ የምንሆንበት የእግዚአብሔር ጸጋ ዓላማዊነትንና ምኞትን የሚያስክድ የእግዚአብሔር ጸጋ በክርስቶስ ኢየሱስ በኩል እኛ ላይ እንደሚፈስ ስላወቀ ኢየሱስ ክርስቶስ ይህንን ትእዛዝ ያዛን ነበረ። ስለዚህ ጻድቅ እንዳይራብ፣ ጻድቅ እንዳይጠማ፣ ጻድቅ እስኪጠግብ ድረስ እንዲበላ፣ ጻድቅ በምድር ላይ በተድላ እንዲኖር ጌታ ኢየሱስ ክርስቶስ አንድ ኃጢአተኛና ኃጢአት ሊያመጣ የሚችለውን ኮንሲኩዌንሲ በሙሉ በመስቀል ላይ ይከፍለው ነበር። ሁለተኛው እንደገና ሁለንተናዊ በረከት እኛ ውስጥ እንዲፈስ መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ከቁጥር 3 ላይ እንደዚህ ይላል፣ በሰማያዊ ስፍራ በክርስቶስ ኢየሱስ በመንፈሳዊ ሁሉ በረከት የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ ይላል። አያችሁ፣ እኛ እያንዳንዱ ብለሲንግ የምናጣጥመው ኢየሱስ ክርስቶስ ቀራንዮ መስቀል ላይ በከፈለው ዋጋ ነው። መንፈሳዊ ሁሉ በረከት ላይ ተባርካችኋል ይላል። ለምን? እያንዳንዷን ቅጣት ኢየሱስ ክርስቶስ ስለተቀጣ። በእኛ ስራ አይደለም፣ በእኛ ውጤት አይደለም፣ በእኛ ኃይል አይደለም። ነገር ግን መስቀል ላይ በከፈለው ዋጋ መጽሐፍ ቅዱስ ሲናገር እንደዚህ ይላል። በአንደኛ ቆሮንቶስ ምዕራፍ 1 ላይ እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል። ለኛ ለምንድነው ግን የእግዚአብሔር ኃይል ነው። አያችሁ፣ ይህ መስቀል ላይ ይከፈል የነበረው ክፍያ እያንዳንዱ የእግዚአብሔርን ኃይል እንዲገለጥ፣ የእግዚአብሔርን ክብር እንዲገለጥ ነው። አያችሁ፣ ስለዚህ ለሁለንተናዊ ብለሲንግ እንደሆነ ልናስተውል ይገባል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱ ሀብታም ሆኖ ሳለ በእርሱ ድህነት እናንተ ባለጠጎች ተሆኑ ዘንድ እርሱ ስለ እናንተ ድሃ ሆነ ይላል። አያችሁ፣ ይህንን የበረከት ሲስተም እኛ ጋር እንዲገጠም፣ ሰማይ ለኛ እንዲከፈት፣ እግዚአብሔር አብ ፊቱን ወደኛ ፈገግ እንዲያደርግ፣ በፍቅር እንዲያይን፣ አብ ሁላችንም እንዲወደን፣ የምንለምነው ልመና በሙሉ በቀላሉ እንዲመለስልንና እንዲሰጠን ይህ ጌታ ኢየሱስ በቀራንዮ መስቀል ላይ ተጠማው እያለ ያጣጠር ነበረ። ምክንያቱም ጌታ ኢየሱስ ክርስቶስ ሲነግረን እንደዚህ አለን፣ በስሜ የምትለምኑትን ማንኛውም ነገር ይላል እኔ ያደርገዋለሁ። አያችሁ፣ ኢዝሊ እኔ ያደርገዋለሁ። ቀለል አድርጎ እንደውም ሌላ ስፍራ ላይ እንደዚህ አለ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩም ይከፈትላችኋል። አያችሁ፣ ይህ በጣም በድሮ ዘመን ይደረግ የነበረውን የአምልኮ ስርዓት የሞት አገልግሎት ተብሎ በጳውሎስ የተገለጸውን ያንን አገልግሎት የሚቀይር ያ የጸጋ ሕይወት እንድንለማመድና ያንን የጸጋ ሕይወት እንድንኖር ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቀለ። ከተሰቀለው አንዱ ደግሞ የከፈለው ዋጋ መጠማት ነበረ። ያ ዝናባትን የሚያስ ያ ሰማያትን መስኮት የሚከፍት ያ ከምድር እህልና ቡቃያ እንዲበቅል የሚያደርግ ያ ምድረ በዳን ስብ ታጠግበዋለህ ተብሎ የተጻፈለት ያ ዓመታቶቹ የማያልቁ ያ የማይለወጥ ያ ፊተኛውና ኋለኛው ያ አልፋ ኦሜጋ ያ የመጀመሪያና የመጨረሻው ያ ሁሉ በእርሱ የሆነለት ያ የሁሉ ነገር ምንጭ የሆነው ኢየሱስ በቀራንዮ መስቀል ላይ ሆኖ ተሰቀለ። ቀራንዮ መስቀል ላይ እርቃኑ ተሰቀለ። ያ የእግዚአብሔር ክንድ ያ አሕዛብን በብረት ዘንግ የሚገዛ ያ ነገሥታትን በብረት ዘንግ የሚገዛ ያ ኃያልና ብርቱ ያ ድንቅ መካር ኃያል የሆነ ያ የዘላለም አባት የተባለ እርሱ ተሰቀለ። እኛም በእርሱ በኩል ወደ እግዚአብሔር በአንድ መንፈስ መቅረብ ሆነልን። እኛም በተሰቀለው ጌታ በተሰቀለው በኢየሱስ አባት ብለን የምንጮህበት የልጁን መንፈስ ወደኛ ደረሰ። እኛም በእግዚአብሔር አብ በኩል እንደ ጻድቅ ተቆጠረን።
እኛም በቀራንዮ መስቀል ላይ ዋጋችን ተከፈለ። አሁን ነፃነት ሆነ፣ አሁን ሰላም ሆነ፣ አሁን አርነት ሆነ፣ አሁን መባረክ ሆነ፣ አሁን ሰማይና ምድር መታረቅ ሆነ። ይህ ሁሉ የሆነው በተሰቀለው በጌታ በኢየሱስ። ቆሮንቶስ ላይ ሲናገር እንደዚህ ይላል፣ እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብከዋለን። ከዘላለም ሞት ወደ ዘላለም ሕይወት ያሻገረን የእግዚአብሔር አብ ልጅ የሆነ ኢየሱስ ክርስቶስ ስሙ ለዘላለም ብሩክ ይሁን። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።